ሰላም እንዴት ናችሁ? ታሪኬን ላካፍላችሁ። ህይወት አንዳንዴ ካለንበት ምቾት እንድንወጣና ወደማናውቀው ዓለም እንድንጓዝ ታስገድደናለች። የኔም እጣ ፋንታ የነበረው ያ ነበር። በትውልድ መንደሬ የነበረው የትምህርት እድል ውስን በመሆኑ የተሻለ ህይወት ለመምራትና የወደፊት ህልሜን ለማሳካት ረጅም መንገድ መጓዝ ነበረብኝ። ቤተሰቦቼን ተሰናብቼ የለመድኩትን አካባቢ ትቼ ለኔ ፍጹም አዲስና እጅግ ሩቅ ወደሆነ ከተማ መጓዝ ነበረብኝ። ጉዞው ረጅምና አድካሚ ነበር። በልቤ ውስጥ ግን የነበረው ፍርሃት ሳይሆን የተሻለ ደረጃ ደርሼ ወላጆችን የመርዳት ጉጉት ብቻ ነበር። አዲሱ ከተማ እንደደረስኩ ሁሉም ነገር ለኔ እንግዳ ነበር። መንገዶቹ፣ ጫጫታውና የአየር ንብረቱ ጭምር ያስፈሩ ነበር። ሆኖም ዋናው ዓላማዬ ትምህርቴ ስለነበር በፍጥነት ወደ አዲሱ ትምህርት ቤቴ ተመዘገብኩ። የመጀመሪያዎቹ ሳምንታት በጣም ከባድ ነበሩ። አዲሱ የትምህርት አሰጣጥ መላመድ፣ አዳዲስ ጓደኞችን ማፍራትና ብቸኝነቴን መቋቋም ትልቅ ፈተና ሆነብኝ። በክፍል ውስጥ ብዙ ጊዜ ዝምተኛና ጥጌን ይዤ የምቀመጥ ተማሪ ነበርኩ። ነገር ግን በትምህርቴ ላይ ያለኝ ትኩረትና ፍላጎት ከማንም በላይ ከፍተኛ ነበር። በትምህርት ቤት ውስጥ ካሉ አስተማሪዎች መካከል እጅግ የተከበረ ጎበዝና ተማሪዎችን በመርዳት የሚታወቅ አንድ ወጣት አስተማሪ ነበር። እሱ የሚያስተምረንን የትምህርት አይነት በጣም ወደድኩት። በክፍል ውስጥ ያለኝን ትጋት፣ ነገር ግን ከተሸሸገው ዝምታዬ ጀርባ ያለውን የብቸኝነት ስሜት ቀስ በቀስ ማስተዋል ጀመረ። መጀመሪያ አካባቢ በትምህርት ዙሪያ ጥያቄዎችን እየጠየቀ ያበረታታኝ ነበር። አስቸጋሪ የሆኑ የትምህርት ክፍሎችን ለብቻዬ ያስረዳኝና መጽሐፎችን ያበድረኝ ነበር። ለኔ ያሳየኝ ልዩ እንክብካቤና ደግነት በዚያ በባዕድ ከተማ ውስጥ እጅግ በጣም ትልቅ ብርታት ሆነኝ። ጊዜያት እያለፉ ሲሄዱ በመካከላችን ያለው ግንኙነት ከአስተማሪና ከተማሪ በላይ እየሆነ መጣ። እኔ እሱን የማየው እንደ ትልቅ መካሪና አርያ ነበር። እሱ ግን በልቡ ውስጥ ትልቅ ሌላ ስሜት አሳድጎ ኖሯል። አንድ ቀን በክፍል ውስጥ ሁሉም ተማሪዎች ወደ የቤታቸው ከሄዱ በኋላ ጥቂት መጽሐፎችን ለመመለስ ወደ ቢሮው አመራሁ። መጽሐፍቱን ተቀብሎኝ ከተቀመጠበት ተነሳና ወደ እኔ ቀረበ። አይኖቼ ውስጥ በትኩረት እያየ ድምፁ እየተንቀጠቀጠ እንዲህ አለኝ። ይህን ለመናገር ብዙ ጊዜ ፈጅቶብኛል፣ ነገር ግን ከአሁን በኋላ መደበቅ አልችልም። እኔ ካንቺ ጋር የወደቀው በትምህርትሽ ጥረት ብቻ አይደለም፣ በፍቅርሽም ጭምር ነው አለኝ። የሰማሁትን ማመን አቅቶኝ በጣም ደነገጥኩ። የአስተማሪዬ የፍቅር ጥያቄ በውስጤ ትልቅ ማዕበልን ፈጠረብኝ። ወደዚህ ሩቅ ከተማ የመጣሁት ለመማርና ሕይወቴን ለመቀየር እንጂ በፍቅር ታሪክ ውስጥ ለመውደቅ አልነበረም። በዚያ ላይ ደግሞ እሱ አስተማሪዬ በመሆኑ ነገሮችን ይበልጥ ውስብስብ አደረገብኝ። መጀመሪያ አካባቢ ጥያቄውን በቀላሉ ለመቀበል አልፈለኩም። በትምህርቴ ላይ እንቅፋት እንዳይሆንብኝና በሰዎች ዘንድ የተሳሳተ ትርጉም እንዳይሰጠው ከፍተኛ ስጋት ነበረብኝ። ሆኖም ግን ከሱ መራቅ ፍጹም የማይቻል ነገር ሆነብኝ። በዚህ ሰፊና ጫጫታ በበዛበት ከተማ ውስጥ ብቸኛ ነኝ። ዘመድም ሆነ የልብ የምለው ጓደኛ የለኝም። ወደ ከተማው ከመጣሁበት ቀን ጀምሮ ቀድሜ ያወቅኩት በችግሬ ጊዜ የደረሰልኝና በቅንነት የቀረብኩት እሱን ብቻ ነበር። የቀኑ በትምህርት ቤት ውስጥ ስንገናኝ እኔን ለማስደሰት የሚያደርገውን ጥረትና አይኖች ውስጥ የሚታየውን እውነተኛ አክብሮት ስመለከት ልቤ ቀስ በቀስ መሸነፍ ጀመረ። ነገር ግን ውሳኔ ለመስጠት አልቸኮልኩም። ይህንን የልብ ትግል እያደረግኩ ሙሉ 2 ዓመታት አለፉ። እሱ ግን አንድም ቀን ቢሆን አልተቀየረብኝም። እኔን ለማስገደድ ወይም ደግሞ ስሜቴን ለመጫን አልሞከረም። ይልቁኑ እንደ ትልቅ ወንድምና መካሪ ሆኖ በትምህርቴ እንድበረታ፣ ውጤቴ እንዲጨምርና የጀመርኩትን የትምህርት ጉዞ እንድጨርስ ከጎኔ ቆመ። በየቀኑ የሚያሳየኝ ታማኝነትና ትዕግስትና ጥልቅ አክብሮት ውስጤ የነበረውን ፍርሃት ግንብ ሙሉ በሙሉ አፈረሰው። ከሱ በላይ እውነተኛ አፍቃሪና ለኔ የሚያስብልኝ ሰው እንደማላገኝ ሙሉ በሙሉ አመንኩ። የ2 ዓመቱ ጥበቃና የሱን እውነተኛነት ያስመሰከረበት ረጅም ፈተና ነበር። በመጨረሻም 2ኛ ዓመቴን አጠናቅቄ ወደ 3ኛ ዓመት ስሻገር የልቤን በር ከፈትኩለት። ወደ ቢሮውም ሂጄ አይኖቹን እያየው እሺ እኔም እወድሃለሁ አልኩት። ያኔ በፊቱ ላይ የታየው የደስታ ብርሃን መቼም ቢሆን ከአይምሮዬ አይጠፋም። የመጨረሻው የትምህርት ዓመቴ እጅግ የተለየና በስራ የተጠመደ ነበር። አሁን ግን ብቻዬን አልነበርኩም። ከጎኔ ሆኖ የሚደግፈኝና ብርታት የሚሆነኝ የልቤ ንጉሥ ነበረ። እሱ በትምህርት ቤት ውስጥ እንደ ማንኛውም ተማሪ በእኩልነት ያየኝና ይረዳኝ ነበር። እኔም ለሱ ያለኝን ፍቅርና አክብሮት ለማሳየት ሌሊት ከቀን በማጥናት በትምህርቴ የላቀ ውጤት ማስመዝገብ ቻልኩ። የምርቃታችን ቀን ደረሰ። በከፍተኛ ውጤት ተመርቄ ዲፕሎማዬን ስቀበል እሱ ከፊት ለፊቴ ሆኖ በኩራት ያጨበጭብልኝ ነበር።
ነገር ግን ያ ቀን የምርቃት ብቻ አልነበረም፣ የህይወቴ አዲሱ ምዕራፍ መጀመሪያ እንጂ። ትምህርቴን እንዳጠናቀቅኩ እዛው ከተማ ላይ ሁለታችንም እጅግ በደማቅ ሰርግ ተጋባን። እሱ እኔን የሚወደኝ ከመሬት በላይ ነበር። እኔም ለእኔ ካደረገልኝ ውለታና ከልቡ ንጽህና የተነሳ እጅግ በጣም አፈቅረው ነበር። ሁለታችንም ፍጹም ተስማሚና በትዳራችን ደስተኛ ሆነን ባልና ሚስት ሆን። ከሰርጋችን በኋላ የነበሩት 2 ዓመታት በህይወቴ ካሳለፍኳቸው ቀናት ሁሉ እጅግ ውብና ጣፋጭ ነበሩ። በትዳራችን ውስጥ ፍቅር፣ አክብሮት እና ፍጹም ታማኝነት ነግሶ ነበር። ባሌ እኔን ከማስደሰት ውጭ ሌላ ዓላማ አልነበረውም። ሁልጊዜ ማታ ከስራ ሲመለስ እቅፍ አድርጎኝ በዛ በሚያረጋጋ የፍቅር ድምፁ እንዲህ ይለኝ ነበር። የኔ ውድ፣ ሁሌም ቢሆን ካላንቺ ህይወቴ ፍጹም ባዶ ናት ይለኝ ነበር። አንቺ የኔ አበባ ነሽ ይለኝም ነበር። ይህ ቃሉ በየቀኑ አዲስ ብርታትና የልብ ደስታ ይሰጠኝ ነበር። እኔም በትምህርቴ መሰረት ጥሩ ስራ አግኝቼ ተቀጠርኩ። ሁለታችንም ሰርተን ራሳችንን እየቀየርን በትናናሽ ነገሮች ደስተኞች እየሆንን 2 ዓመታቶችን አሳለፍን። በሁለተኛው ዓመት ማጠቃለያ ላይ በትዳራችን ላይ ይበልጥ ደስታን የሚጨምር ትልቅ የምስራች ተሰማ። አረገዝኩ። የጽንሱን መኖር ስናውቅ የባሌ ደስታ ወሰን አልነበረውም። እኔን እንደ እንቁላል በጥንቃቄ መያዝ ጀመረ። እርግዝናዬ ከቀን ወደ ቀን እየገፋ ሲሄድ በሆዴ ውስጥ ስላለው አዲሱ ህይወት እያሰብን የወደፊት ህልማችንን እናቅድ ነበር። ለመታረሻ ለልጃችን ልብስና ለኔ የሚያስፈልገውን ነገር ሁሉ እሱ ምንም ሳያጎድልብኝ በከፍተኛ ጥንቃቄ ሁሉንም ነገር አሟላልኝ። ሆኖም ግን በአዲሱ ከተማ ብቻዬን ስለነበርኩና በወሊድ ጊዜ የሚንከባከበኝ እናት ስለሚያስፈልገኝ ለመውለድ ወደ ገጠር ወደ እናቴ ቤት ለመሄድ ተስማማን። የወላጆቼ መናፍቅና የባሌ እንክብካቤ ተደምሮ የጉዞዬ ቀን ደረሰ። እኔ ወደ እናቴ ቤት ለመሄድ በምዘጋጅበት ወቅት በባሌ ስራ ላይ ትልቅ ለውጥ መጣ። እሱም የስራ እድገትና ቅያሬ አግኝቶ ወደ ሌላ አዲስ ከተማ እንዲሄድ ተመደበ። ይህ አጋጣሚ ለቤተሰባችን የተሻለ ገቢ የሚያስገኝ ቢሆንም በወሊድ ወቅት መለያየታችን ግን ትንሽ ልባችንን አሳዝኖት ነበር። ሆኖም ለወደፊት ህይወታችን ስንል በጉዳዩ ላይ በጥልቅ ተስማምተን ተወያየንበት። እኔን ወደ አውቶቡስ ሊሸኘኝ ሲመጣ እጆቼን አጥብቆ ያዘኝ። አይኖቹ የናፍቆት እንባ አቅርረው ነበር። በፈገግታ ሊያበረታኝ እየሞከረ እንዲህ አለኝ። የኔ አበባ፣ አታስቢ። አንቺ ወደ እናትሽ ቤት ሂደሽ በሰላም ወለጂ። እኔም ወደ አዲሱ የስራ ቦታዬ ሂጄ ጠንክሬ እሰራለሁ። አንቺ ወልደሽ ልጃችንን ይዘሽ ወደምትገቢበት ወደ አዲሱ ከተማና ወደ አዲሱ ቤታችን እንድትመጪ ሁሉንም ነገር አስቀድሜ አዘጋጃለሁ። በቃ በደስታ እንገናኛለን ብሎኝ ግንባሬን ሳመኝ። በናፍቆትና በተስፋ ተሞልተን ተለያየን። የሰው ልጅ ያስባል፣ ፈጣሪ ግን ይፈጽማል። እኔና ባለቤቴ ስንለያይ የነበረን ተስፋ እጅግ ትልቅ ነበር። ነገር ግን ያ ሁሉ ያቀድነው ውብ ምኞታችን በአጭር ጊዜ ውስጥ የውሃ ሽታ ሆነ። በተለይ የወደፊት ህይወቴን፣ ትዳሬንና አዲስ የምወልደውን ልጄን አስመልክቶ የነበረኝ የኔ ምኞት በአንድ ጀንበር እንደ ጉም በኖ ጠፋ። ምክንያቱም ደግሞ እሱ አዲስ በተመደበበት ከተማ ህይወቱን ከጀመረ በኋላ ፍጹም ማንም ሊገምተው በማይችልበት መልኩ ተቀያየረ። ቀድሞ በነበረው ህይወቱ ስራ ላይ ሆኖ እንኳን ናፍቆቱ እየበረታበት በቀን 2-3 ጊዜ በስህተትም ጭምር እየደወለ ድምፄን ሳይሰማ የማይውለው ባሌ በአዲሱ ከተማ ግን ሌላ ሰው ሆነ። መጀመሪያ አካባቢ በቀን አንዴ መደወል ጀመረ። ቀስ እያለ ግን ጥሪው በሳምንት አንዴ ሆነ። በመጨረሻ በወር አንድ ጊዜ ብቻ በግዴታ እንደሚደውል ሰው ድምፁን ማሰማት ጀመረ። ስልኩን ሲያነሳም ያ የለመድኩት የኔ አበባ የሚለው የፍቅር ድምፁም ጠፍቶ ንግግሩ ሁሉ ቅዝቃዜ የተሞላበት ሆነ። በሁኔታው ግራ ብጋባም ፍጹም ክፉ ነገር አልጠረጠርኩም ነበር። በልቤ ውስጥ ያደረገውን ታማኝነትና ፍቅር ስለማውቅ አዲሱ ስራ ቦታ አልተመቸው ይሆን? ስራ በዝቶበትና ደክሞት ይሆን እያልኩ ለብዙ መቀየር በጊዜ ስበብ እፈልግለት ነበር። ለኪያስ እኔ በቀንነት ሳስብ እሱ በሌላ ዓለም ውስጥ ነበር። በዚህ ሁኔታ ውስጥ ሆኜ የመውለጃዬ ቀን ደረሰ። እሱ ከጎኔ ባይኖርም በእናቴ እንክብካቤና በፈጣሪ እርዳታ የመጀመሪያ ልጄን በሰላም ተገላገልኩ። በዚያ ስቃይና ደስታ መካከል ሆኜ ይህንን ውብ ህፃን ልጄን እቅፌ ውስጥ ስመለከት መጀመሪያ የመጣብኝ ባሌ ነበር። የልጃችንን መወለድ በደስታ ለመንገር የእሱንም የደስታ ድምፅ ለመስማት እየቸኮልኩ ወዲያውኑ ወደ ስልኩ ደወልኩ። ነገር ግን ስልኩ በተደጋጋሚ ቢጠራም አያነሳም። ደጋግሜ ደወልኩ፣ መልስ ግን የለም።
የወለድኩበትን ታላቅ የምስራች እንኳን ለመስማት ስልኩን አለማንሳቱ በትልቅ የጭንቀት ባህር ውስጥ ዘፈቀኝ። ያኔ ነው እንግዲህ ለመጀመሪያ ጊዜ ልቤ በጣም የፈራው። በደስታ መሞላት የነበረብኝ የሙሽራነትና የእናትነት ልቤ በታላቅ ፍርሃትና በድንጋጤ ልቤ በፍጥነት መምታት ጀመረ። ይህ ፍርሃቴ ግን ወደፊት ለሚመጣው ትልቅ ማዕበል የመጀመሪያ እንደነበር አላወኩም ነበር። መጥቶ ይወስደኛል፣ አዲሱ ቤታችንን አዘጋጅቶ በክብር ይቀበለኛል ብዬ ተስፋ ያደረኩት ባለቤቴ ልጃችን መወለዱን ካወቀ በኋላ ጭራሽ ስልክ መደወል አቆመ። እረ ጭራሽ ስልኩንም ዘጋው። እኔ ወልጄ በሳምንታቴ ውስጥ በከፍተኛ ጭንቀትና ፍርሃት እያለቀስኩ ሌሊት ከቀን እጨነቅ ነበር። ይህ አልበቃ ብሎ ደግሞ የአካባቢው ሰው ሌላ ወሬ፣ ትልቅ ስቃይ ሆነብኝ። በየመንገዱ አስረግዘው ጣላት፣ የከተማ ሰው ታምኖ አይኖርም የሚሉ አሽሙርና መርፌ የነካው ንግግር እየበዛ መጣ። ያንን ሁሉ ስድብና ወቀሳ በትዕግስት የቻልኩት ለልጄ ስል ነበር። ሆኖም ግን ዝም ብሎ መቀመጥ መፍትሄ አይሆንም። ልጄ 3 ወር ሲሞላው ከአሁን በኋላ እዚህ ሁኜ መጨነቅ የለብኝም የሚል ውሳኔ ወሰንኩ። ያለኝን ጥቂት ገንዘብ ይዤ ያንን ጨቅላ አራስ ልጄን ደረቴ ላይ አጥብቄ አቅፌ እሱ ወደ ተመደበበት አዲስ ከተማ የሚወስደውን አውቶቡስ ተሳፍሬ ከመሄዴ በፊት አልደወልኩም። ምክንያቱም ስልኩ አይሰራም፣ ዝግ ስለነበር። ሳልናገር ሄድኩኝ። ረጅሙን መንገድ በጭንቀት አቋርጬ እሱ ይኖርበታል ወደ ተባለው ከተማ ገባሁ። ከተማው ለእኔ ፍጹም ባዕድ ነበር። እግሬ እንደረገጠ ሰዎችን እያጠያየኩ እሱ ያስተምርበታል የተባለበት ትምህርት ቤትን አገኘሁት። ልቤ በፍርሃት ይርገበገብ ነበር። ደክሞት ይሆን ታሞ ይሆን የሚል የዋህነቴ አሁንም ከውስጤ አልጠፋም ነበር። ትምህርት ቤቱ አካባቢ ደርሼ እሱን የሚያውቁ ሰዎችን ማጠያየቅ ጀመርኩ። የእሱን ስም ጠርቼ ቤቱን አሳዩኝ ስላቸው ግን የሰዎቹ ምላሽ ፍጹም ያልጠበቁትና ልብ የሚሰነጥቅ ሆነ። ሰዎቹ እርስ በራሳቸው እየተያዩ የገሊት ባል ነው፣ ከገሊት ጋር እኮ ነው የሚኖረው ይሉኝ ጀመር። ያኔ ጭንቅላቴ ውስጥ መብረቅ እንደፈነዳ ያህል ተሰማኝ። ካስ እኔ እዚህ አራስ ልጄን አቅፌ የአካባቢውን ስድብ ችዬ ሌሊት ከቀን የምጸልይለት አጅሬ በዛ ከተማ ሌላ ህይወት መስርቷል። ትዳራችንንና የ2 ዓመት ፍቅራችንን ረስቶታል። እዛው ከተማ ላይ ሌላ ሴት አግብቶ እየኖረ ነው። ነገሩን ይበልጥ ሳጣራው እውነቱ ይበልጥ ያሳቅቅ ነበር። እሱ አዲስ ከተማ እንደገባ ምግብ ተከራይቶ ጧት ማታ የሚበላበት አንድ ምግብ ቤት ነበር። እዚያም ከዕለት ጉርሱ አልፎ የምግብ ቤት ባለቤት የሆነችውን ሴት በፍቅር ጠልፎ እሷን አግብቶ ይኖራል። እኔን በትምህርት ቤት ውስጥ በፍቅር የጣለኝ ካላንቺ ህይወቴ ባዶ ናት የኔ አበባ እያለ 2 ዓመት ሙሉ ማር የረጨብኝ ያ ታማኝ የመሰለ አስተማሪ ዛሬ ለጊዜያዊ ጥቅምና ለምቾት ሲል እኔንና የ3 ወር ልጁን ክዶ ከሌላ ሴት ጋር ይኖራል። አራስ ልጄን እቅፌ ውስጥ ይዤ ከቤቱ ደጃፍ ላይ ቆሜ የክህደቱን ጥልቅ ስመለከት ዓለሜ በአንድ ጊዜ ጨለመብኝ። ያየሁትን እውነት ማመን ባልችልም ልጄን አቅፌ ቀጥታ ወደ ቤታቸው አመራው። ፊት ለፊታቸው ስቆም ግን የጠበቀኝ ነገር ፍጹም የባሰ እና ልብ ሰባሪ ነበር። ባሌና ሚስቱ በአንድ ላይ ቆመው ነበር። እሱ እኔን ሲያይ ድንጋጤ ከዓይኑ ላይ ቢነበብም አዲሷ ሚስቱ ግን ቅንጣት ያህል አልደነገጠችም። ይልቁኑ እኔን ዝቅ አድርጋ አዋርዳ እንድትመለከት እሱ ቀድሞ በውሸት ታሪክ እንደነገራት በፊቷ ላይ ይታይ ነበር። ልክ በደንብ እንደምታውቀኝ ጥላት አይነት አይኗን አፍጥጣ እጇን እያወዛወዘች በስድብ ከፍ ዝቅ እያደረገች ልታንቋሽሸኝ ጀመር። አዲሷ ሚስቱ በአካባቢው ሰው ፊት የምታወራው ስድብ ልብን የሚሰድደሹ የኖርሽ እሱ ፍጹም የማይወድሽ ዝም ብለሽ ህይወቱ ላይ የተጣበቅሽ ምስኪን ነሽ። እሱ እንደማያፈቅርሽና እንደማይወድሽ ነግሮኛል። አሁኑኑ ዕቃሽን ይዘሽ ጥፊ እያለች ያላትን ስድብ ሁሉ በአደባባይ ዘረገፈችብኝ። 2 ዓመት ሙሉ ካላንቺ ህይወቴ ባዶ ናት የኔ አበባ እያለ ማር ሲያፈስልኝ የነበረው በትምህርት ቤት ውስጥ ጎበዝና የተከበረ የነበረው ባሌ ግን በዚያ ሰዓት አንገቱን ደፍቶ እንደ ፈሪ ዝም አለ። ለአንድም ቀን ቢሆን ትዳራችንን፣ ፍቅራችንንና ደረቴ ላይ ያለውን የገዛ ልጃችንን መብት ለመከላከል አንዲት ቃል እንኳን አልተናገረም። የሱ ዝምታ ከአዲሷ ሚስቱ ስድብ በላይ ውስጤን አደማው። ያየሁትን ግፍ ሁሉ አየሁ። የሰማሁትንም የክህደት ቃል ሁሉ ሰማሁ። ማልቀስ፣ መከራከር ሆነ መለመን ለእኔ ለክብሬ የማይመጥን ሆኖ አገኘሁት። ደረቴ ላይ ያለውን ጨቅላ ልጄን ይዤ ዞር አልኩ። ከዚያ እጅግ ከረከሰ ግቢ ውስጥ ወጥቼ እዚያው ከተማ ላይ ለአንድ ምሽት የሚሆን አልጋ ይዤ አደርኩ።
ያ ምሽት በህይወቴ ረጅምና በእንባ የታጠብኩት ለቅሶዬ ነበር። በማግስቱ ጧት በትናንትናው ዕለት የነበረኝ ፍርሃትና ጭንቀት በሙሉ ጠፍቶ በጽናት ተተካ። ልጄን ይዤ ወደ እናቴ ቤት የሚወስደውን አውቶቡስ ተሳፈርኩ። ወደ መጣሁበት ስመለስ ግን የቀድሞዋ ደካማና አራስ ሴት አልነበርኩም። በክህደት እሳት ተፈትና የጠነከረች፣ ለልጇ ስትል ማንኛውንም መከራ ለመጋፈጥ የቆረጠች እናት እንጂ። ወደ እናቴ ቤት እንደተመለስኩ የተፈጠረውን ግፍና ክህደት ሁሉ ምንም ሳልደብቅ በዝርዝር ነገርኳት። እናቴ ቅፍ አድርጋ አጽናናችኝ። ነገር ግን እጄን አጣጥፎ መቀመጥ ለልጄ የወደፊት ህይወት መፍትሄ እንደማይሆን አውቅ ነበር። ልጄ ገና በ6 ወሩ ሳለ ልቤ በናፍቆት እየደማ እሱን ለውድ እናቴ አደራ ሰጥቼ የተሻለ ኑሮ ፍለጋ ወደ አረብ ሀገር ተሰደድኩ። በሰው ሀገር ያሳለፍኳቸው 2 ዓመታት በስራና በልጅ ናፍቆት የተሞሉ ከባድ ቀናት ነበሩ። በየቀኑ የማፈሰው እንባና ላብ ግን ለልጄ ህይወት ብርሃን መሆን። ከ2 ዓመት በኋላ የልጄ ናፍቆት ሙሉ በሙሉ ከአቅሜ በላይ ስለሆነብኝ ወደ ሀገር መመለስ ወሰንኩ። ስመለስ ባዶ እጄን አልነበረም። ጥቂት ካፒታል ይዤ ነበር። እኔ በሰው ሀገር የሰራሁት ገንዘብ ላይ ውድ ወላጆቼ የራሳቸውን ጥቂት ገንዘብ ጨምረውልኝ፣ በዚያም የራሴን ውብ የልብስ ቡቲክ ከፈትኩ። ይህ አልበቃ ብሎ በእርግዝናዬ ምክንያት አቋርጬው የነበረውን የቀድሞ መደበኛ ስራዬን በሙሉ ብቃት ተመልሼ ተቀጠርኩ። ላይ በቡቲኬ ውስጥ ሌላ ታማኝ ሰራተኛ ቀጥሬ እያሰራሁ፣ እኔ ደግሞ መደበኛ ስራዬን እየሰራሁ ልጄን በጥሩ ትምህርት ቤት ውስጥ እያስተማርኩ በሰላም እየኖርኩ ነው። እሱ ግን እኔና ልጄን በትኖ የገነባው የውሸት ህይወት ብዙም አልዘለቀም። ከጥቅምና ከምቾት የተነሳ ያገባት የምግብ ባለቤት ባህሪውን ስታውቅና የፈለገውን ያህል ገንዘብ ማግኘት ስታቆም በቤቷ አባረረችው። እኔን ባዋረደችበት አፏ እሱንም አዋርዳ አባረረችው። አሁን ላይ እሱ በትምህርት ቤት ውስጥ ሆኖም በማህበረሰቡ ዘንድ ክብሩን ያጣ፣ በትዳር ህይወቱ የተጸጸተ፣ ግን ደግሞ የተመለሰውን እድል ማግኘት የማይችል ብቸኛ ሰው ሆኗል። እኔ ግን ያሳለፍኩት መከራ ጥንካሬ ሆኖኝ ዛሬ ካለፈው ስህተቴ ተምሬ ከልጄና ከቤተሰቦቼ ጋር በሙሉ ደስታ እኖራለሁ። ህይወት የከዷትን መግፋቷ የገፏትን ደግሞ ማቅናቷ አይቀርም። አረ ጭራሽም ከአዲሱ ሚስቱ ጋር መፋታቱ አልበቃ ብሎ ሌላ ተአምር ደግሞ በአካባቢው በነበረ በሰላም ሁከት የተነሳ ሲያስተምርበት የነበረው ትምህርት ቤቱ በመቃጠልና ተማሪዎቹ በመበተናቸው የተነሳ እሱም ከስራው ተፈናቅሎ በሌላ ሀገር በሌላ ከተማ ሂዶ የቀን ስራ እየሰራ ይገኛል። በጣም ተበሳቅሎና ቆሽሾ በየቀኑ ግን የተለያየ ሰዎችን አሁንም ወደ እኔ ይልካል። እባክሽን ይቅርበኝ፣ በአንቺ የተነሳ ህይወቴ በሙሉ ተመሰቃቅሏል እያለ ጠዋት ማታ ይማጸነኛል። እኔ ግን እንኳን ተመልሼ ከሱ ጋር የመኖር አይደለም ለአንድ ሰከንድ እንኳን ድምፁንም ሆነ አይኑን ማየት አልፈልግም። አሁን ለዚህ ሰው ይቅርታ ይገባዋል ብላችሁ ታስባላችሁ? ይህ ታሪክ የእናንተ ብትሆኑ ምን ታደርጉ ነበር? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ድጋሜ በሌላ አስተማሪ በሆነ ታሪክ እስከምንገናኝ ሰብስክራይብ ያደርጋችሁ አበረታቱ። ሰላማችሁ ይብዛልኝ።